እንደምታዩኝ እንግዲህ ከቦሌ አካባቢ ነው የመጣሁት። እስኪ እንደማንኛውም ሰው እኔም ወርጄ ይህን ገዳም ለማየት በጣም ፍላጎት ስላለኝ ወደ ገዳሙ እየገባሁ እገኛለሁ። መንገዱ እንግዲህ ለመውረድ እንኳን ብዙም የሚያስቸግር መንገድ አይደለም፣ ግን ለመውጣት በጣም የሚያስቸግር ይመስለኛል። ምናልባት የአካባቢ እጅግ በጣም ወደ ጸበሉ ለመሄድ ትንሽ አዳጋች ቦታ ነው። ለመውጣት ደግሞ በጣም አዳጋች ይሆናል ብዬ አስባለሁ። ምክንያቱም በጣም ከፍተኛ ቦታ ስለሆነ እኔ ግን እዚህ ቦታ ከመጣሁ ላይቀር አካባቢውን አይቼ ጎብኝቼ እንዲሁም ቤተክርስቲያኑም እየተገነባ ስለሆነ እዛ አካባቢ ላሉ ሰዎችም የስራ ሁኔታቸውንና የስራ ሂደታቸውን ለማየት ፍላጎት ስላለኝ ወደ ገዳሙ እየወረድኩ እገኛለሁ። በጣም ደስ የሚል አካባቢ እንደሆነ ማየት ትችላላችሁ። እውነትም መንፈሳዊ ቦታ እንደሆነ መንገዱም ጭምር ያመላክታል ማለት ነው። የሰው ልጅ ጥበቡ ደግሞ በጣም ነው የሚገርመው። የሰው ልጅ ጥበቡ እንግዲህ ይህንን ቦታ መንገዱን እንዴት አድርጎ አመቻችቶ አስተካክሎ ወደሚፈለገው ቦታ ለመድረስ በዚህን ደረጃ ማስተካከሉ ያው እንግዲህ ጥበቡን የሚያመላክት ጉዳይ ነው። እንግዲህ በባህላዊ መንገድ ነው የሚገርመው እንደዚህ የተዘጋጀውና መንገዱ እጅግ በጣም ነው የሚገርመው ያለ ዋው ድርድሪቱ በጣም ከባድ ነው። እንግዲህ እስኪ በጣም አሁን ፀሐይም ስለሆነ በጣም ሙቀት አለ። እኔ ረጅም ጊዜ ነው በነገራችን ላይ ይሄን ቦታ በርቀት ያየሁትና ዛሬ ግን የፈጣሪ ፍቃድ ሆኖ በቦታው ተገኝቼ ቦታውን ለመጎብኘት ስለታደልኩኝ እጅግ አድርጌ ፈጣሪን አመሰግናለሁ። እስማ የሚገርም መንገድ እንግዲህ እዛ ማዶ ቤተክርስቲያን የቅዱስ ጊዮርጊስ ቤተክርስቲያን እየተገነባ እንደሆነ ነው መረጃው ያለኝ። እጅግ በጣም ነው የሚገርመው ይሄ አካባቢ። ምናልባት እኔም በእግሬ ነው የመጣሁትኝ። ለመውረድ በተለይ በጣም ይመቻል። ወደ ላይ በምንወጣበት ጊዜ ግን የሚያስቸግር አይነት መንገድ እንደሆነ ነው እየተረዳሁ ያለው። እስኪ ለማንኛውም ወደ ቤተክርስቲያኗ የምታሻግር ቀጭን ድልድይ ደርሻለሁ። እዚህ በድልድይ ውስጥ ወራጅ ትልቅ ወራጅ ውሃ እንዳለ የሚያሳይ ነገር አለ። ይሄ ወራጅ ውሃ እንግዲህ ማን ይባላል? ይሄ ውሃ አባ ወራጅ ውሃው ማን ይባላል? አቃቂ ነው እንዴ? እሺ ታንኪዩ አመሰግናለሁ። ይሄ የምታዩት ወራጅ ወንዝ አቃቂ ወንዝ ይባላል። እንግዲህ በየአካባቢው ብዙ ገዳማት እንዳሉ ብዙ ፍልፍል አብያተ ክርስቲያናትም እንዳሉ የሚያመላክት ነገር ነው ያለ። እጅግ በጣም ነው የሚገርመው። በጣም ደስ የሚል አካባቢ ነው ያለው ማለት ነው።